ታውቂያለሽ ማለት ነው። ምን ልትሆን ነበር? ሰርጀሪ ተሰርታ እኛ ግቢ ናት አንድ ላይ ነው ያለነው። ሆዷ ይሄን አከለ በቃ ይሄንን ልትሞት። ስሟ በረከት ነው። በረከት ለጌታ ልልታ ክብር። መንፈስ ዓለም ላይ ቤታችሁን ገባውና አንድ ሰው አየው። አንድ ሰው ይሄ አደጋ ደርሶበት በሕክምና ውስጥ ሞት የተጠባበቀ ነገር እግዚአብሔር ድል አድርጎ ያስመለጠ ሰው አለው። እያየው ልትወልድም ትግባ ለምንም ትግባ እግዚአብሔር እኔ አድኛለሁ እያለኝ ነው። አሜን። ኦ በረከት 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 እቴ ናት። ለጌታ ክብር አምጣባት። እናት ጸጉር ቤት ነው የሚሰሪ። ጸጉር ቤት ላይ የተደገመው ድግም ዛሬ ምሽት ይፈርሳል። አሜን 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 አሜን። ምን ይሆናል? ይፈርሳል። ይችላል። መንፈስ ዓለም አየውና ይሄን ቤተሰብ ሲገባ ሁለት ነገር አለ። አንደኛ የሚያየው ግን ኢትዮ እየወለደች እንድትሞት ተደርጎ የተሰራ ሴራ አለው። አንድ ሴት ድግምት ቤት ሄዳ አሰርታ ትሞታለች የተባለ ጉዳይ ላይ የሰማይ አምላክ መልአክ ልኮ አስመለጣት። ትክክል ነው። ልቀጥላሽ ልቀጥል እናቴ። አንደኛ ሞታለች የተባለ ጉዳይ ላይ አልቋል የተባለ ጉዳይ ላይ ልጁም አይተርፍም እሷም አትተርፍም በተባለ ጉዳይ ላይ ከሰማይ እግዚአብሔር ጸሎት ሰምቶ መልአክ ልኮ የጠላትን ወሸረ። ይችላል ይችላል አለች እቴ። አንቺ ነሽ ነልኛ እንደ ስምሽ የተጠራ ልጁም ይሄ ነው። የሚገርም ነው። እኔ አምላክ የሐዘንን ድንኳን ከበራፋችሁ ላይ ያነሳሁት እኔ ነኝ። አሜን አሜን። ሞተሽ ተረስተሽ ነበር። እግዚአብሔር ግን በሕይወትሽ ላይ ጣልቃ የገባሁት እኔ ነኝ አለ። አሜን አሜን። ጴጥሮስ ሌሊት ይታረዳል ተብሎ ባለቀ ጉዳይ ላይ የቀረ 5 ሰዓት ሲቀር እግዚአብሔር መልአክ ልኮ ጣልቃ እንደገባ ዛሬ በእነሱ ቤት እግዚአብሔር ጣልቃ ገባ። አሜን። ጆቻችሁ ከፍ አድርጉ። ልተንቢል እናንተም ጠላት ያዘጋጀ የጠላት ጉርጓድ ይደፋል። የጠላት ጉርጓድ ይደፋል። አሜን። ይችላል አይደል? ይችላል። በመንፈስ ዓለም አንድ ሴት አየሁ። ልክ ነው። አንደኛ ከይትሽ ጸጉር ተወስዶ፣ ሁለተኛ ያንቺ ልብስ ተወስዶ ዶሮ ታርዶ ጥቁር ዶሮ ታርዶ በደም ተላውሰው ምን አደረጉ? ቀበሩ። መጀመሪያ በረከት ስትሞት ቀጣይ ጸጋነሽ ትሞታለች ተብሎ የተያዘ ደብዳቤ አየሁ። የኔ አምላክ ዛሬ ምሽት ይሰርዘዋል። አሜን አሜን። ከፍ አድርግ ልናገር። ዛሬ ከጦንቃይ ቤት የተላከ፣ ከሟርተኛ ቤት የተላከ፣ ከደጋሚ ቤት የተላከ፣ ከፈልፈላ ቤት የተላከ ወደ ራሳቸው ይመለስ። አሜን። ይመለስ በኢየሱስ ስም። አሜን አሜን። ይችላል ይችላል። እግዚአብሔር እንዲህ ይለኛል፣ ከ48 ሰው ላይ የተደገመውን ድግምት አፈርሳለሁ። አሜን። ለመስራት ስትወጡ የሥራ በራችሁን የቆለፈ ዛሬ ጋኑ ይበጠሳል። አሜን። የትዳር በራችሁን ያዘ ይመታል። አሜን አሜን። ይመታል። ተወስዶ ተደግሞ እንድትሞቺ ተደርጎ ያለቀ ጉዳይ። ሁለተኛ ደግሞ እንቅልፍ እንዳይወስድሽ ለይቲ ደግሞ ትጨነቂያለሽ። ኢቴ ልትሞት ነው ወያልሽ፣ አትሞትም ትኖራለች አለ እግዚአብሔር። ዛሬ የዚህ ቤተሰብ በሩ ሲከፈታየው የሞት በር ይዘጋል፣ የበረከት በር ይከፈታል። አሜን
አንድ የተበሳጨች ሴት ነች። በመንፈሴ እያየኋት ነው። መናገር አይጠበቅብኝም። ብናገር ራሱ ሄደሽ ብትናገሪ ወደ አንቺ ነው የሚዞረው። መናገር አይጠበቅም። መጽሐፍ ሲያስተምር የእግዚአብሔር ቃል ይሄን ለሚመታ ይሄንን ስጥ ነው የሚለው፣ ለሚሰድብ ግን ባርኮ ነው የሚለው። ጠላት ቢራብ አብላ አጠጣ ነው የሚለው። በዛን ሰዓት ነው የምታሸንፈው። ዛሬ ማሸነፍ ባቃተ ጉዳይ እግዚአብሔር ጣልቃ ይግባ። አሜን አሜን። እግዚአብሔር እንዲህ አለ፣ ገና ብዙ ልጆችን ትወልጃለሽ። አሜን። ገና ብዙ ልጆችን ትወልጃለሽ። አሜን። በሩ ተከፍቷል አለ። አሜን። መርገም ተሰብሯል አለ። አሜን። በዶሮ የተደገመ ፈርሷል አለ። አሜን። አሁን ጸጉሩ ወረፋ አለ? ጸጉር ቤት ወረፋ የለም። የለማ ተደግሟል። አሁን ይኸውልሽ እዚህ አካባቢ አንዳንዴ ያመሻል። እዚህ ከፍ አድርጋ ከጠላት ቤት የተወረወረ ጦር አናትን የተሰካ ዛሬ ምሽት ይነቃል። እኔ በመንፈስ የሚያው ራስ ምታትም ሳያምሻየ ከፍ አድርግ እንጂ ከፍ አድርግ። አንተ ክኒን አትውጥም፣ ኢየሱስን ትውጣለህ። አሜን። ኢየሱስ ለአንተ መድኃኒት ነው። አሜን። ይችላል ወይ? አሜን። ኢየሱስ ይችላል። አንድ ሰው ደግሞ አለው ታዲዮስ የሚባል እግዚአብሔር ይህን ሰው ቀባዋለሁ አለ። አንተም ታዲዮስ ነህ፣ ከኋላ ያለከውም ታዲዮስ ነህ። ማነው ስሚ? ታዲዮስ ይለያል። አባቴ መንፈስ ከፍ አድርግ እጅን እባክህ ከፍ አድርግ። እግዚአብሔር አምላክ እንዲህ አለ፣ ይሄንን እጅ ባርካለሁ አለ። አሜን። ከዚህ በኋላ አንቺ ራሱ ስትሞቺ በሕልምሽ አይተሻል። አልቆልሽ አይተሻል። አሁን ያየሽውን እግዚአብሔር ገልብጦ የምስጋና ድንኳን፣ አሜን አሜን፣ የእልልታ ድንኳን፣ አሜን። በር ሳይሆን በሮች ተከፈቱ። አሜን። እስቲ ተከፈቱ በሉ እስቲ። አሜን 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 አሜን። እግዚአብሔር እንዲህ አለ፣ ያ የተቆፈረው ተደፍኗል። አሜን። አዲስ ነገር ይሆናል። አሜን። እልልታ ይሆናል። አሜን። ክብር ለማየው እነዚህ ቤተሰብ ሲባረክ አየው፣ ስትባረኩ አየው። አሜን። በጌታ በኢየሱስ ስም ነገሯ ሁሉ ይቀየር። አሜን። ቁስሉ ይፈወስ። ውስጥ ላይ የሚጠዘጥዝ ይቆም። አሜን። በአብ በወልድ በመንፈስ ቅዱስ አጨብጭቡ ለጌታ። ከዚህ ሰዓት ጀምሮ ነገርሽ ሁሉ ይቀየር። አሜን። ታሪክሽ ይቀየር። አሜን። ምዕራፍሽ ይቀየር። አሜን። ጌታ ይችላል። እዚህ ቤት ይችላል ወይ? ይችላል። ትክክል ነው የተናገርኩት? ነገሩ ሁሉ ልክ ነው። ልክ ነው። ያዝ አጨብጭብ ለጌታ። ዛሬ አንድ ምሽግ ሲፈርሳየው ፈርተሽ የመጣሽበት በድል ትመለሻለሽ። ቁልፍ ነው የሚሰጥሽ። ይሄን ዘይት ያዥ። አትፍሪ፣ እኔ ከአንቺ ጋር ነኝ። የሚያስፈራራሽ መትቻለሁ። ይሄን ቤት የሚያክል ችግር ተሸክመሽ ነው የመጣሽው። እግዚአብሔር አዋሩ አራግፎታል። ያዥ ለምስክርነት ነው። በቃሉ የምታምኝ ከሆነ ነገርሽ ተሰርቷል። ነገርሽ ተሰርቶ አልቋል። አዲስ ነገር መስማት ትፈልጋለሽ? እስከ ዛሬ የሚሰሚ ነገር የሚከብድ ነው አይደል? የሚከብድ ነገር በዚህ ወር ላይ መልካም ዜና መስማት ሆነ። አሜን። ይችላል። አሜን ስላሽ እንቺ ይሁንልሽ፣ ይሁንላችሁ። አሜን አሜን። ጌታ ምስክሬ ነው፣ የቀበኝ ምስክሬ ነው። ከዚህ በኋላ ትስቂያለሽ። አሜን። በጣም ቆስለሽ እኮ ነው ያለሽ። ውስጥሽ ቆስሎ ተጎርተሽ ሁሉ ነገርሽ ተበላሽተው ተስፋ ቆርጠሽ ጫፍ ላይ ያለሽው እግዚአብሔር ጣልቃ ገብቻለሁ አለ። አሜን። ነገርሽን ቀይሬያለሁ አለ። አሜን። ተቀየረ አለኝ። አሜን አሜን አሜን። መንፈስ ዓለም ላይ አየውና ለሁለታችሁም ይጸልያለሁ። ለሁለታችሁ ሲጸልይ ግን እዛ ጥቁር ኮፍያ ያረኮ ሰውዬ አንተ እግዚአብሔር በምስጋና ይመጣል። አይዴ ሐዘንን አስረሳለሁ አለ። ይጎበኛሃለሁ አለ። ይሁንልህ በሉ እስቲ ድገሙና ይሁንልህ በሉ እስቲ። በጣም አዝኖ ነው ያለ።
እግዚአብሔር እሱን ይጎበኛል እያለን አሁን አንተ እያስቸገረክ ያለ በተኛይበት ቦታ ሚስት እየመጣች ነው። መስመሩን ቆርጫለሁ እኔ ይችላል አይደል? እጆቻችሁ ዘርጎና ምስጋና ይሁን ልበሉ እስቲ። አሁን መንፈስ ዓለም ላይ ሁለታችሁንም እያየው እኔ ማገልገል ጌታን ፈልጋለሁ ስትላየው አሜን። አንተ ደግሞ የበረከት በር ይከፈትልኝ ስትላየው ምንድነው የፈለከው? በረከት በር አታጨበጭም ነው ጌታ። አንተ ምንድነው የፈለከው? እኔ አገልጋይ ነኝ እንዴ? ከአንደበት የሚወጣ ቃል ለሰይጣን እሳት ይሆናል አለ። አሜን። 3 ጊዜ እኔ መልእክተኛ ነኝ በልስ። እኔ መልእክተኛ ነኝ። ስመኛውን መንፈስ ዓለም ላይ አንተ ትወጣለህ ተብለ የተጠበቅ ሰው ነበር። እንዳትወጣ ግን እጅና እግሪ በመንፈስ ዓለም ታስሮ ነው የሚያው። ዛሬ ምሽት ሰንሰለቱ ሲበጠስ አየው። አሜን። ስትሮጥ አየው። አሜን። ስትሽከራከር አየው። አሜን። ይኸውልህ ከበደኝ ያላችሁ ነገር ሸክሙ ይውደቅ። አሜን። ሸክሙ ይውደቅ። አሜን። እግዚአብሔር በቅርብ ቀን እጅ ባፍ አሜን። ናለኝ እዚህ ገስት ናለኝ ይችላል። እጅ ከፍ አድርግልኝ። ከፍ አድርግ። በዚህ ሰው ላይ ከባድ ጸጋ አለ፣ ግን ማንም አላወቀም። አሜን አሜን አሜን። ትልቅ ጸጋ አለ። ሰፈርተኛ እዚህ ሀገር እንግዳ ነህ? አዎ እንግዳ ነህ። ከቅርብ ቀን ነው መጣው። ቅርብ ጊዜ ነው መጣው። አሁን ቅባት ይዘህ ዓለም ትዞራለህ። አሜን አሜን አሜን። ይሁንለት ወይ ይሁንለት። አጨብጭብ ለጌታ። ያ ውስጤ ላይ ቁጭ ብሎ የሚጎዳክ ነገር ዛሬ ምሽት ተመታ። ምን ሆነ? ተመታ። ከኋላ ያለከው ሰውዬ ረጅሙ እግዚአብሔር ቤትን በእልልታ ገብቻለሁ አለ። አሜን። አጨብጭቡ ለጌታ። ሃሌሉያ።